ሰላም ሰላም እንደምን አላችሁ? ሰላማችሁ ብዛ በያላችሁበት ሰላማችሁ ብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ዩቲዩብ ቻናሌን አዲስ ለሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ዩቲዩብ ቻናሌን ተቀላቀሉ። ዛሬ የማቀርብላችሁ በእርግዝና ሰዓት ማድረግ ያለባችሁ ከኔ እንድትማሩ ማለት ነው። ከኔ ተማሩ። በእርግዝናችሁ ሰዓት ምን ማድረግ እንዳለባችሁ የሚያስተምር ቪዲዮ ነው አሁን የምነግራችሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ አደራችሁን። አሁን ርዕሴን ስጀምር በእርግዝናችሁ ሰዓት በጣም ጥንቃቄ አድርጉ። እኔ የተሸወድኩበት እኔ ልጄ ኤንአይሲዩ ውስጥ እንድገባ የሆንኩበት ምክንያት የራሴ ጥፋት ነው። ምክንያቱም አንደኛ ነገር እርጉዝ ስትሆኑ እኔ በሰዓቱ ምግብ አልበላም ነበረ። በሰዓቱ ምግብ አልጠቀም። በሰዓቱ ምግብ አልበላም ነበረ። በሰዓቱ ረፍት አላገኝም ነበረ። ብቻ ገንዘብ ለማግኘት ሩጫ ነበረ የኔ ስራ ማለት ነው። ለልጅ ለነገ ብዬ ገንዘቡ ሞልቶ ለማይሞላ እማተኛ ሰዓት 4 ሰዓት 5 ሰዓት ብትሆን ነው። ከዛም በላይ ተኝቼ አላውቅም። ምግብ ሲርበኝ ብቻ ነው የምበላ እንጂ ለልጄ ብዬ በልቼ አላውቅም ማለት ነው። እና ከኔ ተማሩ እምለው ይሄ ነው። የኔ ካሁን በፊት እኔ እንደዚህ አይነት ርዕስ ያለው ሰው እንደዚህ አይነት ርዕስ ያለው ሰው እንደዚህ ዩቲዩብ ላይ የለቀቀ ሰው ቢኖር ማለት ነው በደንብ አዳምጬ አንደኛ ነገር ጊዜ የለኝም ነበረ ጉግል ላይ ገብቶ ለማዳመጥ፣ ጉግል ላይ ገብቶ ለማየት ማለት ነው። ብዙ ነገሮች ጉግል ላይ ነው በአሁኑ ሰዓት የሚያጫውተው ማለት ነው። እና እርጉዝ በምትሆኑ ሰዓት ማድረግ የሌለባችሁ ነገር ወይም ያለባችሁ ነገር ምንድነው? ማድረግ ያለባችሁ ነገር ልበል። አንደኛ ነገር ምግብ ስትመገቡ ለአንድ ሰው አይደለም የምትመገቡት። ለአንድ ሰው ብቻ አይደለም የምትመገቡት ለሁለት ሰው ብላችሁ ነው መመገብ ያለባችሁ። አንደኛ ነገር ምግብ ሁሉ ጊዜ የምትበሉት ሳንድዊች ቀብታችሁ ወይም ደግሞ የሆነ ጅብኒ ነገር አድርጋችሁ የምትበሉት አይደለም። ደና ቪታሚን ያለው ምግቦች ነው መጠቀም ያላችሁ። እንደ አሳ፣ እንደ ዶሮ፣ እንደ እንቁላል ገንቢ የሆኑ ነገሮች ማለት ነው። ከፍሩት ደግሞ ከአትክልት ደግሞ እንደ አቮካዶ፣ እንደ ማንጎ፣ እንደ ፓፓያ፣ አናናስ እንደዚህ አይነት አናናስ እና ፓፓያ እስከ 3 ወር አይፈቀድም። ከ3 ወር በኋላ ግን ኢትስ ኦኬ ችግር የለውም። ዋተርሜሎን እያደረጋችሁ ስትበሉ ማለት ነው ልጆቻችሁ ከሆድ ውስጥ ሆነው ቪታሚን ስለሚያገኙ፣ በቂ ምግብ ስለሚያገኙ፣ በቂ ንጥረ ነገር ስለሚያገኙ፣ በዛ ላይ ደግሞ ቪታሚን ይታዘዝላቸዋል ከዶክተሮች ቪታሚን ይታዘዝላቸዋል። ቪታሚን ሲታዘዝላችሁ ያንን በሰዓቱ የምትውጡ ከሆነ ስለዚህ የልጃችሁ ኪሎ አንደኛ ይጨምራል፣ ሁለተኛ እንክብካቤ ይኖረዋል፣ ጥሩ ሁኔታ ላይ ይገኛል ማለት ነው። እንደኔ ኤንአይሲዩ ውስጥ ገብታ መከራችሁን አታዩ ማለት ነው። እኔ እግዚአብሔር ነው የሚያውቀው ምን ያህል እንደተሰቃየሁ ማለት ነው። ልጄን ይዤ ባዶ እጄን ስገባ የመጀመሪያ ቀን እኔ ከሆስፒታል ስወጣ ባዶ እጄን ስገባ ያለቀስኩትንም ባኔ ነው የማውቀው ማለት ነው። እና እንደኔ ከመሆን እንድትድኑ ነው የምፈልገው። እንደኔ ከመሆን እንድትጠነቀቁ ነው የምፈልገው ሁላችሁም ማለት ነው። ምክንያቱም የሰው ልጅ ያለ ምግብና ያለ ውሃ መኖር አይችልም። እኛ ደግሞ እናቶች ሴቶች ደግሞ እናት ስንሆን እርግዝና ላይ ጀምሮ ነው እንክብካቤ የሚጀምረው ማለት ነው። እርግዝናችን ላይ በደንብ አድርገን ካልተከባከብነው ልጃችን በጣም ደቃቃ ሆነን የኔ 1.4 ከምናምን ሆና ነው የተወለደችው ማለት ነው። ስለዚህ ቢያንስ ልጅ ኖርማል ተብሎ የሚወለደው 2 ኪሎ ከ2 ኪሎ በላይ መሆን አለበት ማለት ነው። እኔ ግን ከ2 ኪሎ በታች ስለሆነች ፕሪማቹሪቲ ተብላ ኤንአይሲዩ ውስጥ ነው ኦልሞስት ለአንድ ወር የተቀመጠችው ማለት ነው። እና ቀኗ ደህና ነው። በ36 ሳምንት መወለድ ይችላል። ግን የልጅቷ ማነስ ስለሆነ በ37 ቀኗ ነው የተወለደችው። ግን የሚመስለው የ34 ቀን ልጅ ነው የምትመስለው ማለት ነው። ሳምንት ልጅ ነው የምትመስለው ማለት ነው። እና ምንድነው የምላችሁ ሁላችሁም መመገብ ያለባችሁን ነገር በሰዓቱ ተመገቡ። ስራ ስትሉ ልጃችሁን ታጣላችሁ። ልጅ ማለት ከምንም በላይ ነው። ከሆድ ጀምሮ ነው። ብዙዎቻቸውን ለምንድን ነው ልጆቻቸውን የሚያጡ ልጆቻቸውን ሚስኮሬጅ የሚያደርጉ ለምን ይመስላችኋል? ጥንቃቄ ስለሌላቸው፣ ምግብ ስለማይበሉ፣ በሰዓቱ ስለማይጠቀሙ፣ በቂ ምግብ ስለማያገኙ ነው። ይሄ ነው። ሌላው ነገር ምንድን ነው?
ከምግቡም ከምንም ተጨማሪ ግዴታ ዶክተር ቪዚት ማድረግ አለብን። ዶክተር ግዴታ ማየት አለብን። ዶክተር ማየት ማለት በጣም ትልቅ ነገር ነው። አንደኛ ነገር ዶክተር ስታዩ ከሆዳችሁን ያለውን ጽንስ በየሰዓቱ ስለሚከታተለው በየሰዓቱ ስለሚያየው በየሰዓቱ የሆነ ነገር ስለሚጠይቅ ያንን ምን ማድረግ አለባችሁ? መከታተል አለባችሁ በየወሩ ማለት ነው። በየወሩ ክትትል ማድረግ አለባችሁ። መድኃኒት የሚቀየር ከሆነ መድኃኒት ይቀይርላችኋል። የማይስማማችሁ መድኃኒት ሊኖር ይችላል፣ ሊቀየር ይችላል። እንዲሁ ደግሞ ለራሳችሁ ጤናም ምን አይነት ቪታሚን እጥረት እንዳለባችሁ ነው። አሁን ቪታሚን ዲ እጥረት ነበረብኝ፣ ቪታሚን ዲ ታዝዞልኛል። የአይረን እጥረት ነበረብኝ፣ የአይረን እጥረት ታዝዞልኛል። ያ ሁሉ ነገር ቼክ ተደርጎ ነው እናንተ እና ልጁ ሙሉ ጤነኛ ላይ እንድትሆኑ የሚደረገው። በምግብ የሚተካለ በመድኃኒት የሚተካለ። ስለዚህ ዶክተር ሄዶ ማየት ማለት በጣም ትልቅ ነገር ነው። አንዴ ትናንትና የጠየቁኝ ልጆች ነበሩ፣ ክትባት አለው ወይ? እርግዝና ስትሆኑ ክትባት የሚወሰዳል፣ እርጉዝ ስትሆኑ ክትባት የሚወሰዳል። እኔ በዩኤ ምድር እኔ አሁን እርግዙኝ እስከምወልድ ድረስ ክትባት ነገር አላውቅም። ክትባት የለም። ግን ኢትዮጵያ አይዶን ነው ኢትዮጵያ ወልጅም እንብየም ስለማላቅ ማለት ነው አይዶን አላውቅም ክትባት መኖሩ። እዚህ ሀገር ግን አለ ማን የለም፣ እዚህ ሀገር የለም። ምናልባት ያ ክትባት ሾተ ላይ ላለባቸው ሰዎች ሊሆን ይችላል። ሾተ ላይ ማለት ይሄ የአባትየውም የእናትየውም የደም አይነት አንድ አይነት ሲሆን ማለት ነው። የደም አይነታቸው አንድ አይነት ሲሆን ሾተ ላይ ይፈጥራል ማለት ነው። የደም ግሩፕ አይነታቸው አንድ አይነት ሊሆን፣ አሁን ለምሳሌ እኔ ኤቢ ፕላስ ነው፣ የኔ ባለቤትም ኤቢ ፕላስ ቢሆን ሾተ ላይ ይፈጠራል ማለት ነው። ለልጁም ደግሞ ጥሩ እንትን የለውም። ስለዚህ የደም አይነታችን የተለያየ ከሆነ የተሻለ ነገር ነው። አንድ አይነት ከሆነ ግን ለልጁ አስጊ ነው ማለት ነው። ያ ነው ሾተ ላይ ተብሎ የሚወጣው ማለት ነው። ስለዚህ ሁላችሁም ዶክተር ቪዚት አድርጋችሁ ዶክተር የሚላችሁን በሰዓቱ እየተከታተላችሁ፣ ሌላው ነገር ደግሞ ዶክተሩ በደንብ በየወሩ ስትገቡ በደንብ ጠይቁ። ስንት ኪሎ ናት ልጄ? ምን ማድረግ አለብኝ? እኔ የተሳሳትኩት ነገር ዶክተሯን ጠይቄ አላውቅም ነበረ። ዶክተሯን ምን ልብላ ምን ላድርግ ብቻ ቼክአፕ ስል ደህና ናት ስትለኝ ብቻ መሄድ ብቻ እንጂ ሌላ ነገር ጠይቄያት አላውቅም። እሷም በስነ ስርዓት አልነገረችኝም። ምን ልጠቀም፣ ምን ልብላ፣ ልጁ የሚያወፍረው ነገር፣ ልጁ የሚያዳብረው ነገር ምን ልብላ። ከመጠን በላይም መወፈር የለባቸውም፣ ከመጠን በታችም ደግሞ መቀነስ የለባቸው ማለት ነው። ስለዚህ ከኔ የምትማሩት ነገር ብዙ ነገሮች አሉ። አሁን በትንሹ ይሄን ልበላችሁ ብዬ ነው የመጣሁት ማለት ነው። ብዙ ነገሮች ስለ ልጆቻችን መማር እንችላለን። ምክንያቱም አንዱ የደረሰበትን ነው አንዱ የሚያስተምረው፣ አንዱ የደረሰበትን ነው አንዱ ማስተማር የሚችለው። ያልደረሰበት ሰው ቢያስተምር አያውቀውም ትርጉሙ ማለት ነው። ስለዚህ እንደኔ እንዳትሰቃዩ። ልጆቻችሁ አይሲዩ ውስጥ ገብተው እናንተ ቤታችሁ ሆናችሁ አስባችሁታል? ወልዳችሁ አቅፋችሁ እንደመምጣት ወልዳችሁ ልጃችሁን ከሆስፒታል ውስጥ ትታችሁ ስትመጡ ምን ያህል ከባድ ነገር ነው። ምን ያህል ከባድ ነገር ነው ልጃችሁን ከሆስፒታል ውስጥ ትታችሁ ስትመጡ። ስለዚህ በእኔ የደረሰው በእናንተ እንዳይደርስ እላለሁኝ። ጥንቃቄ አድርጎ እርጉዝ በምትሆኑ ሰዓት መብላት ያለባችሁን መጠቀም ያለባችሁን ነገር ሁሉን ነገር ማዘጋጀት ያለባችሁን ነገር አዘጋጁ፣ ብሉ፣ ሰዓት ውሰዱ፣ እረፍት አድርጉ። ለአንድ ሰዓት ያክል እንኳን እረፍት አድርጉ። እኔ የምሰራው ኦልሞስት 14 ሰዓት 15 ሰዓት ነው የምሰራው። እረፍቴ ምንም ያክል የለኝም ነበር። ቅዳሜና እሑድ ድረስ በእረፍቴ ቀን ሰራ ነበር። ያ ምን ጎዳኝ? ልጄን ጎዳሁት። ገንዘብ ወጭ አደረገ እንጂ ምንም ነገር እንትን ያልኩት የለም። ስለዚህ ሁላችሁም ፕሊስ ስላችኋለሁ ጥንቃቄ አድርጉ። ለማርገዝ የምትፈልጉ እርጉዝም ለሆናችሁ እዚህ ጋር ምግብ ላይ ጥንቃቄ አድርጉ፣ እረፍት አድርጉ። በተረፈ ዶክተራችሁን ሄዳችሁ ቪዚት አድርጉ። ዶክተርን የምትጠይቁትን ነገር በደንብ አድርጋችሁ ጠይቃችሁ ያብራራላችሁ። ቋንቋ የማትችሉ ከሆነ እዚህ ሀገር ላይ በአረብ ሀገር ላይ ሆናችሁ ቋንቋ የማትችሉ ከሆነ በአስተርጓሚ መናገር ትችላላችሁ። ኢትዮጵያ ያላችሁ ደግሞ ኢትዮጵያ ያለው እንኳን ብዙም ያው ምግባችን ቪታሚን ስላለው የሚያስቸግር ነገር የለም። የዚህ ሀገር ምግብ ግን ቪታሚኖቹ በጣም የወረዱ ስለሆነ ይሄን ያክል ጥሩ ምግብ ስለማንመገብ ጥሩ ምግብ ስለማይሆን የዚህ አጋጣሚ ይፈጠራል ማለት ነው፣ የምግቡ ብዙም ስላልሆነ። ኢትዮጵያ ግን ናቹራል ምግብ ስለምንመገብ ይሄን ያክል አስጊ አይሆንም። ቢሆንም ግን ክትትል ማድረግ ያለባችሁን ማድረግ አለባችሁ ማለት ነው። ዝም ብላችሁ ነገ የሚቆጫችሁን ነገር አታድርጉ። ነገ የሚቆጫችሁን ነገር አታድርጉ። ክትትል ማድረግ ካለባችሁ ክትትል አድርጎ ማለት ነው። ስለዚህ
ለማርገዝ ያሰባችሁ ልጆች ይህን ቪዲዮ እዩት። ሼር ኮፒ ሊንክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ አደራ አላችኋለሁ። ሰብስክራይብ አድርጉ፣ ለብዙ ሰዎች ይጠቅማል። ከኔ የደረሰው በእናንተ እንዳይደርስ ነው። ለብዙ ሰዎች ይጠቅማል። ሼር አድርጉልኝ፣ ኮሜንት እንዲሁም ደግሞ ላይክ አድርጉት ማለት ነው። እወዳችኋለሁ። በተረፈ ሰላም ሁኑልኝ። ቻው ቻው።